ሰላም እንደምን ቆያችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ቪዲዮዎችን ታገኛላችሁ። ከዚህ በተጨማሪም ደግሞ የተለያዩ አስተማሪ ቪዲዮዎችን ታገኛላችሁ ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ቪዲዮዎችን በቀላሉ ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ አማርኛ፣ እንግሊዝኛ ወይም ኦሮምኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ መልመድ ማወቅ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ እንዲሁም ደግሞ ለብቻችሁም መማር ትችላላችሁ ማለት ነው ቤተሰቦቻችን። ዛሬ ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ዛሬ የምንመለከታቸው ጥያቄና መልሶችን ናቸው ማለት ነው። ጥያቄውን ከጻፍን በኋላ መልስ የሚሆነውን ነገር እናንተ እየጻፋችሁ እየሞከራችሁ አብረን እየተለማመድን እየተጻጻፍን እንሄዳለን ማለት ነው ቤተሰቦቻችን። ቪዲዮ ከመጀመሩ በፊት ደብተርና እስክሪብቶ አዘጋጁና ከዛ አንድ ላይ እንጀምራለን ማለት ነው ቤተሰቦቻችን። ከመጀመሪያው ጀምረን እያንዳንዷን እየሞከርን እየጻፍን እንሄዳለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ቪዲዮ እንገባለን። ስለዚህ የመጀመሪያዋ ጥያቄዋን እንጽፋታለን። በጥቁር የተጻፈችው ጥያቄዋ ናት ማለት ነው። ከዛ ደግሞ መልሱን በቀይ እየጻፈን እንሞክራለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ የመጀመሪያዋ ጥያቄ ምን ትላለች? በጣም ይቅርታ፣ በጣም ይቅርታ ወንድሜ የሆነ ነገር ላስቸግርህ ነበር። በጣም አሪፍ። አያችሁ፣ አሁን የመጀመሪያው ሐሳብ በጥያቄ መልክ ነው። ስለዚህ በጣም ይቅርታ ወንድሜ የሆነ ነገር ላስቸግር ነበረ የምለውን ሐሳብ ነው የጻፍነው ማለት ነው ቤተሰቦቻችን። ልክ እንደዚህ አይነት ሐሳብ የሆነ ሰው ለእናንተ ብጽፍላችሁ መጀመሪያ ሐሳቧን አንብባችሁ መረዳት ትችላላችሁ የሚለው የመጀመሪያው ጥያቄ ነው ማለት ነው። ከዛ ደግሞ ምን አይነት መልስ መመለስ ትችላላችሁ ማለት ነው። ለምሳሌ መልሱ ምን ሊሆን ይችላል? ስለዚህ እናንተ የፈለጋችሁትን መልስ መመለስ ትችላላችሁ ማለት ነው። ሶ አሁን እኔ የጻፍኩት መልስ ደግሞ ምን የምለው ነው? ምን ችግር አለ ንገሪኝ የሚችለው ከሆነ ብላችሁ ጻፉልኝ እስኪ መልሱን ማለት ነው። ምን ችግር አለ የሚችለው ነገር ከሆነ የምለውን መልስ እናንተ ትሞክራላችሁ። ከዛ አብረን እንሞክራለን ማለት ነው። በጣም አሪፍ። ኦኬ፣ ስለዚህ ቪዲዮን ፓውዝ እያደረጋችሁ እየጻፋችሁ ትሄዳላችሁ። እናንተ እየሞከራችሁ ታያላችሁ ማለት ነው። ስለዚህ አሁን ሰዓቱን ለመቆጠብ አብረን እየጻፈን እንመለከታለን። ስለዚህ ምን ችግር አለ ንገሪኝ የሚችለው ነገር ከሆነ። በጣም አሪፍ። አያችሁ እናንተ ምን ብላችሁ እንደሞከራችሁ ከዚህኛው ጋር እያስተያያችሁ የራሳችሁን ስህተት ማረም ትችላላችሁ ማለት ነው ቤተሰቦቻችን። ሶ መጀመሪያው ጥያቄ ምን የምን ነበረ? በጣም ይቅርታ ወንድሜ የሆነ ነገር ላስቸግር ነበር። አያችሁ፣ በጣም ይቅርታ ወንድሜ የሆነ ነገር ላስቸግር ነበር የሚል ሐሳብ ነው ወይም የሚል ጥያቄ ነበረ። ስለዚህ ለዚህ ጥያቄ መልሱን እንዴት ነው የሞከርነው ማለት ነው ቤተሰቦቻችን? ምን ችግር አለ ንገሪኝ የሚችለው ነገር ከሆነ። አያችሁ፣ ምን ችግር አለ ንገሪኝ የሚችለው ነገር ከሆነ ምንም ችግር የለውም ማድረግ ይችላለሁ የሚል አይነት መልስ ነው የመለሰው ማለት ነው። ሶ መጀመሪያ የጠየቀችው ሴት ናት ማለት ነው። ሶ እዚህ ጋር እሱ ስመልስ ምን ችግር አለ ንገሪኝ ብሎ ስለመለሰ ሴት ናት የጠየቀችው ማለት ነው። ሶ እሷ ለጠየቀችው ጥያቄ ደግሞ ስመልስ ምን ችግር አለ ንገሪኝ የምችለው ነገር ከሆነ ብሎ ነው የመለሰው ማለት ነው ቤተሰቦቻችን። ሶ እንደዚህ አይነት ነገሮች ከሰው ጋር ስናወራ ሰውን የሆነ ጥያቄ ለመጠየቅ ስንፈልግ በሜሴጅ እየተጻጻፈን እንደዚህ አይነት ነገሮችን መሞከር እንችላለን ማለት ነው ቤተሰቦቻችን። እኛም ለምሳሌ ከጓደኞቻችን ጋር ከቤተሰቦቻችን ጋር ከስራ ባልደረቦቻችን ጋር ቢሆን እንደዚህ አይነት ነገሮችን እየተጻጻፍን መልእክት መለዋወጥ እንፈልጋለን። ስለዚህ በዛን ጊዜ እንደዚህ አይነት ነገሮችን እየሞከርን መልመድ ይጠበቅብናል ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ የመጀመሪያ ጥያቄዋንን እንደገና ደግሞ መልሷንም በዚህ መልክ ተመልክተናል ማለት ነው ውድ ቤተሰቦቻችን።
አሁን ወደ ሁለተኛ እንሄዳለን ማለት ነው። ስለዚህ ሁለተኛዋ ጥያቄዋ ደግሞ ምን ትላለች ቤተሰቦች? ወደ ኢትዮጵያ ወደ ኢትዮጵያ መቼ ነው ለመመለስ ያሰብከው? በጣም አሪፍ። ወደ ኢትዮጵያ መቼ ነው ለመመለስ ያሰብከው? አያችሁ። ስለዚህ ወደ ኢትዮጵያ የሚመለስበትን ጊዜ ነው የጠየቀው ማለት ነው እዚህ ጋር። ስለዚህ ወደ ኢትዮጵያ መቼ ነው ለመመለስ ያሰብከው ለሚለው ጥያቄ መልስ ደግሞ አሁን እየጻፈን እንሞክራለን ማለት ነው። ቤተሰቦቻችን እናንተ ቀደም ብላችሁ ትሞክራላችሁ፣ ከዛ በኋላ አብረን እንጽፋለን ማለት ነው። ሶ መልስ የሚሆነው እናንተ የፈለጋችሁት ነገር የራሳችሁን ሀሳብ ነው የምጽፉት። ግን አሁን እዚህ ጋር የምንሞክረው መልስ ምን ይሆናል ማለት ነው? እርግጠኛ አይደለሁም ቀጣይ አመት አካባቢ የሚለውን መልስ ነው የምንመልሰው ማለት ነው። ሶ እርግጠኛ አይደለሁም ግን ቀጣይ አመት አካባቢ የሚለውን መልስ ትሞክራላችሁ ማለት ነው። ከዛ አብረን እንጽፋለን። ኦኬ። ስለዚህ እርግጠኛ አይደለሁም ግን ቀጣይ አመት አካባቢ። በጣም አሪፍ። አያችሁ እዚህ ጋር አሁን ምንድን ነው ያየነው ቤተሰቦቻችን? ጥያቄው ወደ ኢትዮጵያ መቼ ነው ለመመለስ ያሰብከው? ወደ ኢትዮጵያ መቼ ነው ለመመለስ ያሰብከው? በጣም አሪፍ። ስለዚህ ለዚህ ጥያቄ ደግሞ እርግጠኛ አይደለሁም ግን ቀጣይ አመት አካባቢ የሚል መልስ ነበረ የመለሰው ማለት ነው። ሶ ይችኛዋን መልስ ስትመልሱ እናንተ ምን ብላችሁ እንደጻፋችሁ በደንብ አድርጋችሁ ቼክ ማድረግ ይጠበቅባችኋል ማለት ነው። በጣም አሪፍ። ወደ ኢትዮጵያ ለመመለስ ያሰብከው መቼ ነው? ወይም መቼ ነው ወደ ኢትዮጵያ ለመመለስ ያሰብከው የሚለውን ጥያቄ ለዛ ጥያቄ ደግሞ መልስ እርግጠኛ አይደለሁም ግን ቀጣይ ዓመት አካባቢ የሚል መልስ ነው የሞከርነው ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ወደ ሶስተኛው እንሄዳለን ማለት ነው። ስለዚህ ሶስተኛው ጥያቄ ደግሞ አሁን ምን አይነት ስራ ነው እየሰራሽ ያለሽው? በጣም አሪፍ። አያችሁ አሁን ደግሞ ምን አይነት ስራ ነው እየሰራሽ ያለሽው የሚለውን ጥያቄ ጽፈናል ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነውን ነገር እንሞክራለን ማለት ነው። እናንተ የምትሞክሩት አሁን ምን ብላችሁ ትጽፋላችሁ ማለት ነው? የበፊቱን ስራ ነው የሚሰራው እስካሁን አልቀየርኩም። አያችሁ የበፊቱን ስራ ነው የሚሰራው እስካሁን አልቀየርኩም። ስለዚህ የበፊቱን ስራ ነው የሚሰራው እስካሁን አልቀየርኩም የሚለውን መልስ ትጽፋላችሁ። ከዛ አብረን እናያለን ማለት ነው። የበፊቱን ነው የሚሰራው እስካሁን አልቀየርኩም። ሞክሩና አብረን እንመለከታለን። ስለዚህ አሁን አብረን እንጽፋለን። የበፊቱን ስራ ነው ምሰራው እስካሁን አልቀየርኩም። በጣም አሪፍ። አያችሁ ሶ አሁን ምን አይነት ስራ ነው እየሰራሽ ያለሽው የሚለውን ጥያቄ ነበረ። ስለዚህ ለዚህ ጥያቄ ደግሞ መልስ የበፊቱን ስራ ነው የሚሰራው እስካሁን አልቀየርኩም። አያችሁ። ስለዚህ እያንዳንዷን ሀሳብ እያንዳንዷን ፊደል በትክክል ጽፋችኋል ወይ የሚለው ነው እናንተ ቼክ ማድረግ ያለባችሁ። አሁን መልሶቹን ነው አይደል እናንተ እየሞከራችሁ ያላችሁ። ስለዚህ መልሷን በትክክል ሞክራችኋል ወይ የሚለውን አይታችሁ ከተሳሳታችሁ ደግሞ የቱ ጋር እንደተሳሳታችሁ ከዚህኛው ጋር እያስተያያችሁ ስህተታችሁን እያወጣችሁ ታርሙታላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ምን አይነት ስራ ነው እየሰራሽ ያለሽው ለምለው ጥያቄ የበፊቱን ስራ ነው የሚሰራው እስካሁን አልቀየርኩም የሚል መልስ ነበረ። ስለዚህ እሱን በዚህ መልክ ጽፈናል ማለት ነው። እናንተም ሞክራችኋል ብዬ አስባለሁ። ስለዚህ አሁን ወደ መጨረሻው አካባቢ ደርሰናል። የመጨረሻኛይቷን አይተን እንጨርሳለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ የመጨረሻዋ ጥያቄ ምን ትሆናለች?
ቀጣይ ቀጣይ ቅዳሜ ቅዳሜ እረፍት ነኝ መገናኘት እንችላለን አይደል? በጣም አሪፍ አያችሁ። ቀጣይ ቅዳሜ እረፍት ነኝ መገናኘት እንችላለን አይደል የሚል ጥያቄ ነበረ። ያው እነኚህ ጥያቄዎች በሀሳብ መልክ የሚጠየቁ ጥያቄዎች ናቸው ማለት ነው። ለዚህ ጥያቄ ደግሞ መልስ የሚሆነውን ነገር አሁን እናንተ ትሞክሩታላችሁ። ከሞከራችሁ በኋላ አብረን እንጽፋለን ማለት ነው። ቤተሰቦቻችን ምን ብላችሁ ትሞክራላችሁ ማለት ነው? መልሱን ደስ ይለኝ ነበር ብንገናኝ ግን ስራ እገባለሁ የሚለውን መልስ ትሞክራላችሁ ማለት ነው። እናንተ ከሞከራችሁ በኋላ አብረን እንጽፋለን ማለት ነው። አሁን አብረን እንጽፋለን። ስለዚህ ደስ ይለኝ ነበር ብንገናኝ ግን ስራ እገባለሁ የሚለውን መልስ በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ጥያቄው ምን የምን ነበረ? ቀጣይ ቅዳሜ እረፍት ነኝ መገናኘት እንችላለን አይደል የሚል ሀሳብ ነበር ሊሆን ሰው የጻፋችሁት ወይም ለእናንተ የሆነ ሰው የጻፈው ማለት ነው። እናንተ ደግሞ ስትመልሱ ምን ብላችሁ ነው የመለሳችሁት? ደስ ይለኝ ነበር ብንገናኝ ግን ስራ እገባለሁ የሚል መልስ ነበር የመለሳችሁለት ማለት ነው። ጥያቄውንም መልሱንም በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። ስለዚህ እናንተ ጥያቄውን ጽፋችሁ መልሱን ከስር እየሞከራችሁ ወይም በዚህ መልክ እየሞከራችሁ በደብተራችሁ ላይ እየጻፋችሁ ማንበብን ከሆነ መለማመድ ይጠበቅባችኋል ማለት ነው። መጻፍ ላይ ለምትቸገሩ ተማሪዎች ለእናንተ በጣም የሚጠቅመው ፓርት አንዱን ከዚህ እያያችሁ ጽፋችሁ አንደኛውን ደግሞ ከራሳችሁ ለመጻፍ ከዚህኛው ሳታዩ ለመጻፍ ትሞክራላችሁ ማለት ነው ቤተሰቦቻችን። እንደዚህ ካጠናን በቀላሉ ማንበብን መጻፍን እያሻሸላችሁ ትመጣላችሁ ማለት ነው ቤተሰቦቻችን። እቺም በጣም አሪፍና አስተማሪ ቪዲዮ ናት ማለት ነው። ያው እኔ ማመጣላቸው ቪዲዮዎች እናንተን የሆነ ደረጃ የሚጨምሩ ወይም እናንተ ይበልጥ እንድትጽፉና በማንበብ ላይ ደግሞ እንድትበረቱ የሚያደርጉ ቪዲዮዎች ናቸው ማለት ነው። እንደዚህ አይነት ቪዲዮዎችን እየሰራን እንቀጥላለን። እናንተም እየደገፋችሁ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ ከልብ እናመሰግናለን። ኮመንትም እያደረጋችሁ ከወጣችሁ ደግሞ ይበልጥ ቪዲዮችን እየወጣ እንድታይ ያደርጓል ማለት ነው ቤተሰቦቻችን። ልክ እንደናንተ ደግሞ መማር ለሚፈልጉ ተማሪዎች ሼር ማድረግ እንዳረሱ፣ ለጓደኞቻችሁ ለቤተሰቦቻችሁም ሊሆን ይችላል ለምታውቋቸው ሰዎች እንደዚህ አይነት ትምህርቶችን ማግኘት ለሚፈልጉ ተማሪዎች ሼር እያደረጋችሁ እንዲጠቀሙ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ቅድምም እንዳልኳችሁ ከእኛ ጋር በአጭር ጊዜ ውስጥ በአጭር ወራቶች ውስጥ መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁት ትምህርቱንም ተምራችሁ ደግሞ ፐርፌክት መሆን የምትፈልጉት እንግሊዝኛም ይሁን አማርኛ በደንብ አድርጋችሁ ፐርፌክት ሆናችሁ ማንበብን መጻፍ የምትፈልጉ ተማሪዎች በአጭር ወራቶች በአጭር ጊዜያቶች ውስጥ ተምራችሁ ብቁ እንድትሆኑ የሚያደርግ እድል አመቻችተንላችኋል። ስለዚህ ይህን እድል ለመጠቀም ስልክ ቁጥር አስቀምጠንላችኋል ከታች። እሱን ተጠቅማችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ውድ ቤተሰቦቻችን ከዚህ በላይ ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። ካልሆነ በሌላ ቀን እንዲሁም በአስተማሪ ቪዲዮ ይዘን እስክንመለስ ድረስ ቸር ሰንብቱ። አመሰግናለሁ።